ያው ሰው ህሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለኔ ምንድነው ማለት አለብን። ዓለም ለኔ ምንድናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለኔ ምንድነው ማለት አለብን። ሰው ለኔ ምንድነው? መቼ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀው መሞትም አይደንቀው። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት እና ነገሮችን የምንወድቅባቸውም የምንሻገርባቸው ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክስጅን ሀብትነት አንረዳውም። ኦክስጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክስጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩ። እኔ ያልኩኝ በሰዎች እጅ ቢሆን ኑሮ ነው ያልኩት። በሰው እጅ ቢሆን ኑሮ አየር ስንት ቀን የምንሰነብተው? ዛሬን ራሱ ማደር እንችላለን? እንችልም። የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለብን። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው እንደምታውቁት።
ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቻ ስለኖርኩ እማስታውስበት መከራ ሰጠኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ምን ስለ እግዚአብሔር ብለን የተውነው ነገር አለ? እግዚአብሔርን እንዲያውም ትተነዋል እንዴ? ስለ ብዙ ነገር ብለን መቼ ይረዳናል እያልን ማለት ነው። እሱ ካልገባው ማን ይገባዋል እያልን። እውነቴን እኮ ነው የምላችሁ። አብዛኛው ሰው እግዚአብሔር ካልገባውማ ምን ይገባዋል የሚል እንዳለ ሁሉ ሰው ሲገስጸው ሰው እንዲያቱን ሲለው ተው አንተ አልገባህም እኔና ገብርኤል እናውቀዋለን ይላል ብሎ ነገር እኮ የለም። ገብርኤልም እኮ ከእግዚአብሔር ፊት የሚቆም መልአክ መሆኑን ረሳችሁት እንዴ? ባለቤቱ የሚያየውን የሚያይ እኮ ነው። ከባለቤቱ ፊት ቆሞ እኮ ለኛ የሚለምነው መኖር እንደምንፈልገው እንድንኖር እኮ አይደለም። እግዚአብሔር እንድንኖር እንዳዘጋጀን እንድንኖር። ይህን በቸርነቱ እግዚአብሔር ለሁላችን ያርግልን። የትምህርት መጀመሪያ ምንድን ነው? አቤት አቤት ፊደል ነው። ሀ ነው ፊደል። ስለዚህ አለ ሁልጊዜ የትምህርት መጀመሪያ አስተምሩ ትላላችሁ፣ እየተሳለቀባቸው ነው። የትምህርት መጀመሪያ አስተምሩ ማለት የትምህርት መጀመሪያ ወደ ብሉይ ኪዳን ወደ ሐዲስ ኪዳን ስናመጣው ምንድን ነው? አምላክ ምን ሆነ ነው? ሰው ሆነ። ይሄ የትምህርት መጀመሪያ ነው። ምስጢረ ሥላሴ የትምህርት መጀመሪያ ነው። ሃይማኖት የፍጹም ትምህርት ነው አይደለም? ነው አይደል? የጀማሪ ትምህርት ነው። የፍጹም ትምህርት ምንድን ነው? መንፈሳዊነት ነው። እግዚአብሔር መምሰል መንፈሳዊነት፣ እሱ ነው የፍጹም ትምህርት። ይሄ ሃይማኖት የጀማሪ ትምህርት ነው። እስከ ዛሬ ድረስ የጀማሪ ትምህርት ትዕግስት እንዴት ነው? ጸሎት እንዴት ነው? ፍቅር እንዴት፣ ሰዎችን ሳይለያዩ መውደድ እንዴት ነው የሚቻለው? አሁን የፍጹም ትምህርት ነው። የከፋብኝን ሰው ቂም አለመያዝ እንዴት ነው የሚቻለው? ለሁሉ ሰው ለትልቅ ሰው ትሁት መሆን ይቻላል። ከኔ ለሚያንስ ሰው ትሁት መሆን ግን እንዴት ይቻላል? አሁን ይሄ መንፈሳዊ ትምህርት ነው። ይሄ የፍጹም ትምህርት ነው። ሰውን ሳትለያይ ውደድ እንዴት ይቻላል? የሚረግምህን መርቅ እንዴት ነው ይሄ የሚቻለው? ይሄ የፍጹም ትምህርት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ሥላሴ አንድም ሶስትም ናቸው። እግዚአብሔር አለ። ይሄ የጀማሪ ትምህርት ነው። እና እስከ ዛሬ የትምህርት መጀመሪያ አስተምሩ ይተላላችሁ አላቸው። አጥንት መቆርጠም ገና ምን አላላችሁም አላቸው። አልጀመራችሁ ገና ምን እየጋትኳችሁ ነው አላቸው። ሀሊበ ወጋይኩክም ወተት እየጋትኳችሁ ነው ገና አላቸው። የትምህርት መጀመሪያ ግን ደግሞ ትምህርት ሊያሻሽሉላችሁ ትፈልጋላችሁ፣ ትወዳላችሁ። እንዴ ይገርማል። እነዚህ የዕብራውያን ሰዎች ማለት ናቸው። ትምህርት የትምህርት መጀመሪያ ገና አስተምሩ ይተላል። ሊያስተምሯችሁ የሚያስፈልግ ማንነት ነው ያላችሁ። እንደገና ደግሞ ምን እንዲሆንላችሁ ትፈልጋላችሁ? ትምህርት እንዲሻሻል ትፈልጋለሁ። እንዴ ሁልጊዜ ይህን የምንማር ለምንድን ነው ትላላችሁ? ሁልጊዜ ሌላ ትምህርት አንማርም ይላል ቅዱስ ዮሐንስ አፈወርቅ። ይህን የቅዱስ ጳውሎስን ቃል ሲተረጉም ምን ብሎ ይናገራል? እንዴ አንድ ሕፃን ፊደል እየተማረ ፊደሉን 7 ዓመት ቢማረውና 7 ዓመት ሙሉ ፊደል ባይለይ እድሜ ስለሞላው ብቻ አይ የተማረ እኮ 7 ዓመት ነው ብለን ትምህርት ልንለውጥለት እንችላለን ወይ? ይላል። እንችላለን? 7 ዓመት ሙሉ ሀ ቢልና
ሃንስ በሰባተኛው ዓመት ባይለያት አይ 7 ዓመት ሞላው ሁሉ እኮ ብለን በልቶ እንግዲህ 7 ዓመት ሞልቷል ሁ ይባላል አይባልም። እስካለየው ድረስ ሁልጊዜ ማንን ነው መማር ያለበት? በነገር እንጂ። ስለዚህ ቅዱስ ዮሐንስ አፈወርቅ ምን አለ? ትምህርት እንድናሻሽልላችሁ ከፈለጋችሁ እናንተ ተሻሻሉ ይላል። እናንተ ስትሻሻሉ እኛ ደግሞ እናሻሽላለን ትምህርት። ምክንያቱም በተለወጣችሁበት ርዕሰ ጉዳይ ላይ አንጨቀጭቃችሁም ነው። ስለዚህ መምህር ትምህርት እንዳያሻሽል የሚያደርገው ማን ነው? ተማሪ ነው ማለት። ተማሪ መምህር ትምህርት እንዳያሻሽል ያደርጋል። በቃ በዚያው ላይ ነው የሚሄደው። አላችሁ ዘመዶች፣ እግዚአብሔር ከሁላችን ጋር ይሁን እና ቅዱስ ጳውሎስ እንደዚህ እያደረገ ነው የሚገስጻቸው ማለት ነው። እንደዚህ እያደረገ ይገስጻቸዋል። ምንድነው እንደዚህ ያለ ነገር? ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርህም ይችላል። ነውር አይደለም ይሄ። መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያው በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ቃል እግዚአብሔር ሰው የሚሰማበት ዓላማ እርስ በርስ እንዲተሳሰቡ። ብቻችሁን የምትወርሱት መንግስተ ሰማያት አይኖርም፣ የለምም ጭምር። እስካሁን ድረስ ጻድቃን ደናግላን መነኮሳት ከመቤታችን ውጪ የት ነው ያሉት? ሁሉ ገነት እኮ ነው። ለምን መንግስተ ሰማያት አይገቡ? በሉ እንጂ ለምን አይገቡ? ጊዜው ስላልደረሰ ሳይሆን አብራችሁን በሉ። እኛን በሉ እስቲ በሉ እየጠበቁ ሌላ ምንም መልስ የለውም። እኛን እየጠበቁ ነው ያልገቡት። አብረህ ገብተህ አብረህ እንድትሻገር ማለት ነው እንጂ እኛ ለሲኦል ነው እንዴ ተፈጠረ? አይደለም እኮ። ኃጢአት ስንሰራ ሰይጣን በጣም ሲጫነን ምን አይነት ሐሳብ ያመጣብናል? አይ በቃ እኔማ የተፈጠርኩት ኃጢአት ልሰራ ነው፣ እኔ ለሲኦል ነው የተፈጠርኩት የሚል ሰው ሰምታችሁ አታውቁ? ብሎ ነገር የለም። ማንም እግዚአብሔር ሲኦል ውስጥ እንዲገባ የፈጠረው የለም። ሲኦል እኮ ለሰይጣን ራሱ እንዳልተዘጋጀች ታውቃላችሁ? አይደለም እኮ። ስላጠፋ መቀጣጫ ቦታው እኮ ነው፣ ርስቱ ራሱ አይደለም። አሁን ሰይጣን ሲኦል ውስጥ እንደነባር እስረኛ ነው፣ ካቦ ነው ማለት ነው። ምንም የሚያመጣው ለውጥ የለም እዛ ውስጥ። እኛም ስንገባ አዲስ እስረኞች ሆነን የምንወርድ። እየሰማችሁ ነው አይደል? ስለዚህ ሰው እርስ በርስ መተሳሰቡ አንዱ ቃል እግዚአብሔር ለመስማቱ ማሳያ ነው። ቀላል የማይባል ሰው እርስ በርስ መተሳሰብን በተለይ ሰንበት ትምህርት ቤት ውስጥ መረዳት ያለብን ምን መሰላችሁ? በተለይ አዋቂዎቹ በደንብ አድርጋችሁ ስሙ። እርስ በርስ መረዳዳት ማለት በኢኮኖሚካሊ መደጋገፍ ብቻ አይደለም፣ በነፍሳችሁ መንግስተ ሰማያትን መውረስ ማለት ነው። እርስ በርስ እዚህ ባለጸጋ ሆነን መንግስተ ሰማያትን ካጣናት ምኑን ተረዳዳን? እውነቴን እኮ ነው የምላችሁ። በኢኮኖሚ መጠንከር አለብን። እሱ በጣም ጥሩ ነው። ጠንክሩ፣ እንጠንክር። ምንም አይነት ነገር ላይ ክርስቲያኖች ማድረግ የሚጠበቅባቸውን እናድርግ። ስናደርግ ግን ለነፍሳችን ካልሆነ ምን ዋጋ አለው? ምንም የለውም። እውነቴን የምናገረው ምንም የለውም። በተቻለን አቅም ለነፍሳችን መረዳዳት አለብን። እርስ በርስ ያልቆረበው እንዲቆርብ፣ ንስሐ ያልገባው እንዲገባ፣ ያልጸለየው እንዲጸልይ፣ ቤተክርስቲያን ያልመጣው እንዲመጣ ማድረግ ካልቻልን ምኑን ተረዳዳ ነው ታዲያ? ገነትን የምንወርሰው በስጋዊ ሀብታችን እኮ አይደለም፣ በስጋዊ ሀብታችን ውስጥ ባለ ደግ ስራ ነው እንጂ። ቅዱስ ዮሐንስ አፈወርቅ ምን ይላል? ሁሉም የቤተ ክርስቲያን ጾሞች ትርፍ የተተረፈባቸው ናቸው። አንድ ጾም ጾመ ስትጨርስ ያተረፍከው ነገር ከሌለ አልጾምክም ማለት ነው ይላል። ለምሳሌ ሙሴ 40 ጾም ጾሞ ታቦት አግኝቷል። እዝራ 40 ጾሞ ምስጢር ተገልጦለታል። አስቴር 3 ቀን ጾማ ህዝቧን ከመከራ ትርፋለች። አንተም ጾመ ከጾሙ መጨረሻ ያተረፍከው ነገር መኖር አለበት። እንደዚያ ካልሆነ ጾሙ ስተት ነበረበት ማለት ነው። አጿጿም ልክ አልነበረም ማለት ነው ብሎ ይናገራል። ወይም ደግሞ የበሬ ስጋ አትበላም የሰው ስጋ ግን እየበላ ጾመዋል ማለት ነው ይላል። የበሬ ስጋ አትበላም የሰው ስጋ ግን እየቆረጥክ ትበላለህ። ሰይፉ ደግሞ ምንድነው? ምላስ ነው። በሐሜት እየጎመርክ ነው የምትጾመው ማለት ነው ብሎ ይናገራል።